የጋብቻ ዓላማው ምንድን? ዓላማው መራባት፣ ምድር ዘር መተካት ነው? ከዝሙት መጠበቅ ነው እንዴ? አይደለም። ጋብቻ ከዝሙት ጠብቆ ማያውቅም፣ ወደፊትም አይጠብቅም። እውነት ዓላማውን እስካላወቅ አይጠብቅም። ጋብቻ ለምን የምታገቡት? ለማግባት ያሰባችሁ ሰው ሁሉ ሁለት ሆኗል፣ እኔ ብቻ ነኝ እንደ ቀረሁት ብለን የምታገባው ለምን የምታገቡት? የጋብቻ ዓላማ መጋባት። እሺ ልክ ነው። ክርስቶስና ቤተ ክርስቲያንን ለመግለጥ ይላል። ልክ ነው እንዴ? ልክ ነው። አንድ ክርስቲያን ትዳር የሚመሰረትበት ጥቅማ ጥቅሞቹ ሳይሆኑ ዓላማው ግቡ የሚያገባበት ዋናው ዓላማ በትዳሩ ማንን ለመግለጥ ነው? ክርስቶስና ቤተ ክርስቲያን ለመግለጥ እንጂ ከዝሙት ለመጠበቅ አይደለም፣ ዘር ለመተካት አይደለም። ሌላው ደግሞ ምን ነበር የሚሉት? ዘር ለመጠበቅ ከዝሙት ለመረዳዳት አይደለም። እነሱ ዓላማ አይደሉም፣ ጥቅማ ጥቅሞች ናቸው። ጋብቻ ውስጥ የሚገኙ ጥቅማ ጥቅሞች ናቸው። ዓላማ ክርስቶስና ቤተ ክርስቲያንን በትዳር መጽሐፍ ቅዱስ ለማያነበው ማህበረሰብ መግለጥ ሲሆን እግረ መንገድ ግን ስትኖር የሚመጡ ነገሮች ይኖራሉ፣ ጥቅማ ጥቅሞች ይኖራሉ። ድንገት ደስ እያለህ እያለ ልጅ ይመጣል። ድንገት የተረዳዳችሁ እያለ ታድጋላችሁ። ግን ግቡና ዓላማው ያ አይደለም። ብዙ ሰዎች እንደዛ የሚያስቡት ልክ ዓለም እንደምትለው ጋብቻ ዓላማው ምንድን ነው? ለመረዳዳት። ከዛ ይረዳዱ፣ ሌላ ነገር ሊፈጠሩ ይችላል፣ ሊተራረዱ ይችላሉ አላልኩም? ሌላው ደግሞ ምንድን ነው? ለዘር መተካት። እሺ እንደሱ ከሆነ ካልወለድክስ? ዓላማ መራባት ከሆነ ካልወለድክስ? ክርስቲያን እኮ እንደሌላው ሁለተኛ አይፈቀድልህ፣ መፍታት አይፈቀድልህ። አትግባ እንጂ ከገባህ ወፍጮ ቤትም ቢሆን እያስነጠስክ መኖር ነው የሚባል ነገር አለ። እንደዛ ማለት አትወጣ። እንደሌላው ማምጣት አትችል፣ ያለችን መልቀቅ አትችል። እና ካልወለድክ ታዲያ ልትፈታው ነው እንዴ? ነው ሌላ ልታመጣ? ስለዚህ ዓላማው እሱ አይደለም። ክርስቲያኖች ፍርድ ቤት ከቀረቡ ካየ መጀመሪያ ያገቡበትን ዓላማ ስለማያውቁ ያገቡበት ዓላማ በቃ ለአቅመ አዳምና ለአቅመ ሔዋን ደርሻለሁ። ምንድነው ከዚህ በኋላ ማግባታል? እናቴ እረ ውለድ ብላኛለች፣ አባቴ እረ የምትረዳህ አግባ፣ ሱቅህ ብቻውን ሆነ እያሉኝ ነው። ከሀገር ቤት ሄዶ የምትነግድ ያመጣል። ነገ ሊፋቱ ይችላሉ። ይሰማል። ክርስቲያን ነን አይደል? ዩኒክ ነን አይደል? ስለዚህ እግዚአብሔር ልዩ ከሆነ ቃሉ ልዩ ከሆነ የኛ የምንኖርበት ዓላማ ለየት ያለ። የጋብቻ ዋና ዓላማ ቅድም የዘረዘርናቸው እግረ መንገድ ያሉ ጥቅማ ጥቅሞች ሳይሆኑ ዋና ዓላማው ክርስቶስና ቤተ ክርስቲያንን ለማሳየት ነው። ክርስቲያን ወንድምና ክርስቲያን እህት የሚጋቡበት ምክንያት እና ትልቁ ዓላማ ቅድም ያልናቸው አህዛቦች የሚጋቡበት ምክንያት አይደለም። አህዛቦች የትዳርን ጥቅማ ጥቅሞች ዓላማ ብለው ይገቡበታል። የትዳርን ጥቅማ ጥቅሞች ዓላማዬ ብለው ይገቡበታል። እነዛ ጥቅማ ጥቅሞች ካልተሟሉ ዓላማ ብለው ስለያዙት ዓላማው ግቡን ስለማይመታ ይፈርሳል ማለት ነው። ክርስቲያን ጋር ስትመጡ ግን ጥቅማ ጥቅሞች ሌላ ናቸው፣ ዓላማው ሌላ ነው። የጋብቻ ዓላማው ክርስቶስና ቤተ ክርስቲያንን የሚነበብ መልእክት ሆኖ ለአካባቢ ለሰው ማሳየት ነው። ስለዚህ ሽሮና በርበሬ በሚል የሚፈታ አይሆንም ማለት ነው። ምክንያቱም ዓላማው ሽሮ በርበሬ አይደለም። ዓላማው ቤት ውስጥ ያለ ነገር አይደለም። ዓላማው በአካባቢ ላለው ማህበረሰብ ክርስቶስና ቤተ ክርስቲያን መግለጥ ነው።